ሕፃኗ ሴት እያንዳንዱን የዶሮ ስጋ ቁራጭ በበላች ቁጥር ጠረጴዛው ላይ አንድ የወርቅ ጡብ ይፈጠራል። ይህም ብቻ አይደለም፣ ደስተኛ ካደረጓት በሰዎች አካል ላይ ወርቅ ይበቅላል። ባልና ሚስቱ ባዩት ነገር እጅግ ተደነቁ፣ ምክንያቱም በቀላሉ ባለሀብት የሚሆኑበትን መንገድ አግኝተዋልና። እሷ ደስተኛ እስከሆነች ድረስ ቤታቸው በወርቅና በሀብት ይሞላል። ነገሩን ይበልጥ ለማረጋገጥ ሕፃኗን ወደ አንድ ዘመናዊ ምግብ ቤት ወሰዷት። እጅግ ምርጥ የሚባሉ ምግቦችንም አዘዙላት። ምግቡ እጅግ ጣፋጭ ስለነበር ሕፃኗ በደስታ ፈነጠዘች። በዚያው ቅጽበት የሴቲቱ እጅ ላይ ካለምንም ምክንያት ውድ የሆነ የጃድ አምባር ታየ። አሁን ሕፃኗ ከተፈጥሮ በላይ የሆነ ኃይል እንዳላት ሙሉ በሙሉ አረጋገጡ። ይህች ሕፃን ወላጅ አልባ ነበረች። እሷን የተቀበላት ሰው ሁሉ ወዲያውኑ ስለሚሞት የመንደሩ ሰዎች የተረገመች ልጅ እያሉ ይጠሯት ነበር። እንዲያውም በሕይወት እያለች ሊቀብሯት አቅደው ነበር። በዚያ መሃል አንድ አጠገባቸው የነበረ ሰው በሬሳ ላይ የነበሩ የብር ሳንቲሞችን ሰርቆ ደበቀ። በመቀጠልም የሬሳውን የወርቅ ጥርስ ለማውጣት ሲሞክር ሕፃኗ እጁን ያዘችው፣ እንድትተርፈውም ተማጸነችው። መጀመሪያ ላይ ጣልቃ መግባት ባይፈልግም የወሰደው የወርቅ ጥርስ በቅጽበት እጥፍ ሆኖ ሲጨምር አየ። ሕፃኗ ሀብት የመፍጠር ችሎታ እንዳላት ተረዳ። በስግብግብነት ተነሳስቶም የመንደሩን አለቃ በማሳመን ሕፃኗን ወሰዳት። እናቱ ግን ረሃብ በበዛበት በዚህ ጊዜ እሷን መመገብ አንችልም፣ የተረገመች ስለሆነችም አደጋ ታመጣብናለች በማለት አጥብቃ ተቃወመች። ሕፃኗ እጅግ ጥቂት ምግብ እንደምትመገብና እንዳታባርራት አያቷን በለሰለሰ ድምፅ ተማጸነች። የአያቷ ልብ ተነክቶም እንድትቀመጥ ፈቀደችላት። ወደ ቤት ሲመለሱ ጥንዶቹ አንድ ተጨማሪ የወርቅ ጥርስ አገኙ። ሕፃኗ በእርግጥም የሀብት ምንጭ መሆኗን አረጋገጡ። ሆኖም ግን የእርግማኑን ወሬ አስታወሱ። ከእሷ ጋር ለ7 ቀናት የቆየ ሰው ለሞት የሚዳርግ አደጋ ይገጥመዋል። ስግብግቦቹ ጥንዶች ግን አንድ ተንኮል አሰቡ። እስከ 7ኛው ቀን ድረስ ያለውን ሀብት በሙሉ ከሰበሰብን በኋላ በ7ኛው ቀን እንገላታለን ብለው ተማማሉ። ለሕፃኗ ጣፋጭ መጠጥ አዘጋጁላት። አያቷም የራሷን ድርሻ አሳልፋ ሰጠቻት። በዚያው ቅጽበት ባዶ የነበረው የእህል ማከማቻቸው በሩዝ ሞላ። በረሃብ ጊዜ ሊያተርፋቸው የሚችል ምግብ አገኙ። አሁን አንድ ሕግ ተረዱ። ሕፃኗ ደስተኛ ስትሆን ሀብት ይፈጠራል። በዚያው ምሽት ምርጥ ራት አዘጋጁላት። ነገር ግን ለሰውየው ምንም አዲስ ወርቅ አልተገኘለትም ነበር። አንዲት ዶሮ በደጃቸው ስታልፍ አያቷ ይዛ ወደ ቤቷ አስገባቻት። ወዲያውኑ ቤቱ በደርዘን የሚቆጠሩ እንቁላሎች ሞላ። በሚቀጥሉት ቀናትም ሕፃኗን በየቀኑ እየወሰዱ ስፍር ቁጥር የሌለው ወርቅና ጌጣጌጥ ሰበሰቡ። አሁን ገዳዩ እርግማን ሊደርስ አንድ ቀን ብቻ ቀራቸው። ያላቸውን ትርፍ ለማሳደግ ሲሉ እንደ ታጋች አስመስለው ሕፃኗን ዘጉባት። እናቲቱና አያቲቱ ሊፈልጓት ወጡ። አያቷ ሕፃኗን አግኝታ እቅፍ ስታደርጋት በድንገት ከበስተጀርባታቸው አንድ ግዙፍ የወርቅ ቤተ መንግሥት ብቅ አለ።